ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንደምን አላችሁ? ያው እንግዲህ በስተመጨረሻ ሁሱና እፎይ ተገናኝተዋል። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በጥሞና ተከታተሉ እምላችኋለሁ። ወሰላሙ አለይኩም። سألقي في قلوب الذين كفروا الرعب فاضربوا فوق الأعناق واضربوا منهم كل بنان وأصلي وأسلم على سيدنا محمد رسول الله صلى الله عليه وعلى آله وصحبه ومن والاه وبعد فسلام الله عليكم ورحمته وبركاته ሁላችሁንም በአላህ ሰላምታ አሰላሙ አለይኩም ወረህመቱላሂ ወበረካቱ። በድጋሚ ያው ቀኑ ደርሶ ተገኝተናል። ዛሬ ሁላችሁም እንደምታውቁት ታሪካዊ ቀን ነው። በቲክቶኩ ዓለም እውነቱን ከውሸቱ የምንለይበት አምላካችን አላሁ ስብሓነሁ ወተዓላ በተከበረ ቃሉ ምን አለ? ወቁል ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። በል እውነት መጣ ውሸትም ተወገደ፣ እነሆ ውሸት ተወጋጅ ነውና ያለውን ቃል እውን የምናደርግበት ውሸቱን የምናጋልጥበት ቀን ነው። ስለዚህ ሁላችሁም ኢንሻአላህ ፕሮግራማችንን በደንብ ተከታተሉ። ታፕታፕ ኮፒ ሊንክ ማድረግ አትርሱ። ያው ያለውን ነገር ከመጀመሪያው ጀምሮ ማስረዳት አለብን። ያለውን ነገር አስቀምጠን ከዛ በኋላ ቀጥታ እነሱ ወደ ማስገባት እንሄዳለን ማለት ነው። ከሱ በፊት ኡስታዝ እሱ ተፈቅዷል። እሺ መርሐባ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቻችን ለሁላችሁም ሰላም ብያለሁኝ። በያላችሁ ሰላምን እመኝላችኋለሁኝ። እንግዲህ ዛሬ ታላቅ የውይይት ቀን አለ። ዓላማችን ከዚህ ውይይት በስተጀርባ እውነት ይገለጥ ዘንድ፣ ሐሰት ይወገድ ዘንድ እንዲሁም ደግሞ የቀደሙት ነቢያቶች ያስተማሩት መስዋዕት ከፍለውለት የሄዱት ያ እውነተኛው መንገድ ለሰዎች ይገለጥና ይብራራ ዘንድ ያንን ሰዎች ያውቁ ዘንድ ሁሉም የሰው ልጅ ሁሉ ለዚያ ነቢያቶች ለሰበኩት አንድና ብቸኛ ለሆነው ሃይማኖት ለኢስላም እንዲከተሉና ልክ እንዲሁ አንዱን አምላክ አላህ ሱብሓነሁ ወተዓላ እንዲገዙ ነው። ስለዚህ ነው ዓላማው እንጂ ሌላ አይደለም። አንዱን ከፍ አንዱን ዝቅ የምናደርግበት ነገር አይደለም። አላህ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለምን ለመጨረሻው ዘመን ትውልድ ነቢይ አድርጎ ሲልካቸው ጊዜ ለክርስቲያኖችም ጭምር እንደላካቸው ሲናገር ምን ይላል? ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ይላል። እናንተ አይሁድና ክርስቲያኖች ሆይ እነሆ የእኔ መልእክተኛ ለእናንተ መጥቶላችኋል፣ እውነቱን ይገልጽላችሁ ዘንድ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ ክርስቲያኖችን ጥሪ ካደረጉባቸው አስተምሮ መካከል ከአላህ በተቀበሉት ቁርአን ላይ አንድ ቃል ብቻ ልናገርና ጊዜ እንትን ላለማለት ላለማስረዘም እሱን ተናግሬ እንቀጥላለን ኢንሻአላህ ወደ ቀጣዩ። በሱራ አልዕምራን ላይ አላህ ሱብሓነሁ ወተዓላ እንዲህ ይላል። ክርስቲያኖችን ጥሪ ያደረገበት አንድ ጥሪ ገብታችኋል? እርሱ ምንድን ነው? ቁል ያ አህለል ኪታብ ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወሉ ፈቁሉ አሽሀዱ ቢአና ሙስሊሙን ይላል። ምን ይላል አላህ ሱብሓነሁ ወተዓላ? ቁል በል ሙሐመድ ያ አህለል ኪታብ
ቤት ተፋችን ይዘና ተብሎ የመረጠው ምንድን ነው ካልን ቤት ዘግቶ ሴት ጋር ማውራት፣ ሴት ጋር ወሬ ማውራት ነው የፈለገው። ተሳዳቢ ለተሳዳቢ ልጅቱ ያጀማአተል ኸይር ብንሄድም እኛን ሰድባን የምታወርድ ለምን ካለችው እዚች ልጅ ጋር ነው ሂዶ የሚላል። ያጀማአተል ኸይር ታዘቡ፣ ይሄ ለክርስቲያኖች ውርደት ነው። እንደዚች ጋጠወጥ የሆነ ሴት ጋር ሄዳችሁ ተወያዩ ማለት ይሄ ፍርሃቱን ነው የሚያሳየው። በሚያወራው እርግጠኛ ቢሆን እንደኛ ከውስጥ ገብቶ እየጠበኳቸው ነው ማለት ይችል ነበር። ግን ይሄን ሊያደርግ አልቻለም። ለዓለማቱ ጌታ ምስጋና ይገባው። ያው ተሳዳቢ ጋር ገጥሞ ነው ማለት የፈለገው። ስለዚህ ጨርሰናል። አሁን ቀጥታ ላይቡ ልዝጋና ሁሱ አንተ ጋር ልምጣ ኢንሻአላህ። ወይ መርሐባ ሲፎክሩ የነበረው ራሳቸው ናቸው። የውይይት ጥሪ ብለው ያቀረቡት ራሳቸው ናቸው። ቪዲዮ የሰሩት ራሳቸው ሰዓቱን የመረጡት 3 ሰዓት ብለው በዚህ ሰዓት ጠበቅናቸው፣ ሊመጡ አልቻሉም። እንግዲህ እድሜ ልኩን ሄደች። ማንም ሰው ከኔ ፊት ሊቀርብ አይችልም እያለ ሲፎክር የነበረ ሰው ነው። አሁን ላይ ግን ያው አቅርብ ተባለ፣ እሱም እንትን ሊል አልቻለም። ቅረብ ተባለ፣ በተባለው ሰዓት ሊመጣ አልቻለም። ይሄን ይመስላል። አላህ ልሙስተዓን፣ አላህ ልሙስተዓን። ከዚህ በኋላ ክርስቲያኖች እንግዲህ ከሙስሊሞች ፊት ደፍሮ ማውራት የማይችልን ሰው እንዴት ለሚናገረው ነገር እውነት ነው ብላቸው እንደምታምኑ አላውቅም። ገብታችኋል? የሚነግራቸውን ከዚህ በኋላ መታችሁ መጠየቅ፣ ማንኛውም ክርስቲያን መጥቶ መጠየቅ ይችላል። ያ ነው። እሺ 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 ክርስቲያኖች በቃ ከዚህ በኋላ እሺ ይሰማል። አንዴ ይሰማችኋል? ኔትወርክ ከኔ ጋር በጣም ደካማ ነው። እሺ በርዕሱ ላይ ኢንሻአላህ የምንቀጥል ይሆናል፣ የምናወራ ይሆናል ኢንሻአላህ። አንዴ ሁላችሁም ተባርኩ።
ዕምራን በአካል ሁለት በሰውነት አንድ ናቸው። ስለዚህ ሁለት ምናምን ከስደት ይሰማል። ወላሂ ልብ የሚባል አይሰራም። ሪፖርት እያደረገና ምንም ማድረግ አይቻልም። ቅዱሳኖች ምን ማድረግ ይችላል? ሪፖርት ይሻላል።